ነገ በኢትዮጵያ ሰዓት አቆጣጠር 1 ሰዓት ተኩል ላይ አርሰናል ከክሪስታል ፓላስ የሚያደርገውን ጨዋታ ተከትሎ አሰልጣኞች ምን አሉ? የአርሰናሉ አሰልጣኝ ሚኬል አርቴታ የክሪስታል ፓላስ ጨዋታ ወሳኝ ነው፣ ምክንያቱም ባለፈው ዓመት የተወሰነ ነጥብ ጥለናል። ይህ ደግሞ 4 ተከታታይ ጨዋታ ነው ከባለፈው ዓመት ነጥብ ከጣልንባቸው ክለቦች ጋር በዚህኛው የውድድር ዘመን እነሱም ማሸነፍ አለብን። ስለዚህ የኛ ትኩረት ማሸነፍ ላይ ነው ሲል ሀሳቡን ገልጿል። የፓላሱ አሰልጣኝ ኦሊቨር ግላስነር በበኩላቸው ቡድናቸው ለአርሰናል ጨዋታ ዝግጁ መሆናቸውን አጥብቀው ተናግረዋል። ከአርሰናሉ ጋር የምንጫወተው ለመጀመሪያ ጊዜ አይደለም። አትሌቲኮ ማድሪድ 4-0 ያሸነፉትን ጨዋታ ተመልክቻለሁ። ዋው በጥሩ ሁኔታ ላይ ናቸው፣ ግን እውነቱን ለመናገር የሚጫወቱበትን መንገድ አልቀየሩም። እዚያ ምን ማድረግ እንደምንፈልግ በትክክል እናውቃለን። ከአትሌቲኮ ማድሪድ ጋር ያየሁትን ሁሉ አስቀድሜ ያውቀዋለሁ ሲሉም ተናግረዋል። እንደዚህ አይነት አጫጭር መረጃውን ይደርሰን ፎሎ፣ ላይክ፣ ሼር ታደርጉ ዘንድ ጠይቃል።